አዶቤ ክሬቲቭ ክላውድ አደጋ ላይ ነው እንዴት ካላችሁኝ አፊኒቲ ባይ ካንቫ የተባለው ሶፍትዌር ለሁሉም እስከ ወዲያኛው ነፃ ሆኗል ማለት ነው ታዲያ ይሄ ከአዶቤ ጋር ምን አገናኘው ካላችሁኝ አዶቤ ሰብስክሪፕሽን ቤዝድ የሆነ በየአመቱ ወይም ደግሞ በየወሩ የተለያዩ ፓኬጆችን በማዘጋጀት ለዲዛይነሮች ሶፍትዌሩን ይሸጣል ዲዛይን የሚያደርጉ ክሬቲቭ ፕሮፌሽናሎች አብዛኛው ጊዜ የሚጠቀሙት ሶፍትዌር የአዶቤ ክሬቲቭ ክላውድ ሶፍትዌሮችን ነው የሚጠቀሙት እንደ አማራጭ ሆኖ ግን ረጅም ጊዜ ከአዶቤ ጋር የተፎካከረ የነበረው አፊኒቲ የተባለው ድርጅት ወይም አፊኒቲ ሲዩት ተብሎ ሶስት ሶፍትዌሮችን እንደ አዶቤ ክሬቲቭ ክላውድ በሰብስክሪፕሽን ሳይሆን በአንድ ጊዜ ግዢ አንድ ሶፍትዌርን ከገዛችሁት በየአመቱ መክፈል አይተበቅባችሁ እንደዛ አድርጎ ከአዶቤ ጋር ይወዳደር ነበር ነገር ግን አፊኒቲ በካንቫ ከተገዛ በኋላ ሙሉ ለሙሉ ለዲዛይነሮች ነፃ ሆኗል ማለት ነው ይሄ ብቻ አይደለም በፊት አፊኒቲ ሱት ተብለው ለሶስት ተከፍለው የነበሩት ማለትም አፊኒቲ ዲዛይነር አፊኒቲ ፎቶ አፊኒቲ ፐብሊሸር ተብለው ለሶስት ተከፍለው ነበር ማለትም አፊኒቲ ዲዛይነር ቬክተር ቤዝድ ሆኖ ከቬክተር ጋር የተገናኙ ዲዛይኖችንና ኢሉስትሬሽኖችን ሚሰራልን ሲሆን ከኢሉስትሬተር ጋር ይፎካከር ነበር አፊኒቲ ፎቶ የተባለው ደግሞ ራስተራይዝድ የሆኑ ኢሜጆችን ዲዛይን ለማድረግ ፎቶ ማኒፑሌሽኖችን ለመስራት የሚያገለግለን ነበር ይሄ ደግሞ ከአዶቤ ፎቶሾፕ ጋር ይፎካከር ነበር ሌላኛው ደግሞ አፊኒቲ ፐብሊሸር የተባለው ከፐብሊሺንግ ጋር የተገናኙ ዲዛይኖችን ሌአውቶችን ይሰራልን ነበር ማለትም ለምሳሌ እንደ መጽሔት ብዙ ፔጆች ያላቸው ዲዛይኖች የሚሰራልን ሶፍትዌር ነበር ይሄ ደግሞ ከአዶቤ ኢንዲዛይን ጋር የሚወዳደር ሶፍትዌር ነበር ታዲያ አፊኒቲን በጣም አስገራሚ የሚያደርገው ምንድነው ልክ እንደ አዶቤ ክሬቲቭ ክላውዶች ፎቶሾፕ ኢሉስትሬተር ኢንዲዛይን ብለን የምንለውን ሁሉ አንድ ሶፍትዌር አድርጎ ነፃ አድርጎ ለሁላችንም አመጣልን ማለት አንድ ሶፍትዌር ውስጥ ሆናችሁ ቬክተር ቤዝድ የሆነ ዲዛይን መስራት ትችላላችሁ ፒክሰል ቤዝድ የሆነ ዲዛይን መስራት ትችላላችሁ ሌአውት መስራት ትችላላችሁ እንደፈለጋችሁ ከፒክሰል ወደ ቬክተር ቤዝድ ስዊች እያደረጋችሁ ዲዛይኖቻችሁን መስራት ትችላላችሁ ማለት ይሄ ደግሞ ዲዛይን ለሚሰሩ ሰዎች በጣም ከአንድ ሶፍትዌር ወደ አንድ ሶፍትዌር እየተመላለስን የምናደርገውን ድካም በከፍተኛ ሁኔታ ይቀንሳል ማለት እሱ ብቻ ሳይሆን ደግሞ ነፃ መሆኑ ለተጠቃሚዎች በጣም ቆንጆ አማራጭ ሆኖ መጥቷል አፊኒቲ ይህ ብቻ አይደለም በጣም ብዙ የሆኑ አዳዲስ ፊቸሮችን በውስጡ ይዞ መጥቷል ይሄኛው ደግሞ ምንድነው ሌአውታችሁን እንደፈለጋችሁ አድርጋችሁ መስራት ትችላላችሁ ማለትም ቬክተር ቤዝድ የሚመቻችሁ ከሆነ ቱሎቻችሁን ለቬክተር ቤዝድ እንዲመቻ አድርጋችሁ አዲስ ስቱዲዮ ክሬት ማድረግ ትችላላችሁ ፒክሰል ቤዝድ የሆነ ስቱዲዮ ክሬት ማድረግ ትችላላችሁ ሌአውት ቤዝድ የሆነ ስቱዲዮ ክሬት ማድረግ ትችላላችሁ ሌላም ለእናንተ እንደተመቻችሁ እንደፈለጋችሁ ሚክስድ አፕ አድርጋችሁ ፒክሰል ቤዝድ ቬክተር ቤዝድ የሆኑ ቱሎችን ሁሉንም አንድ ላይ ሚክስድ አድርጋችሁ ለእናንተ ለአጠቃቀም እንደሚመቻችሁ አድርጋችሁ የራሳችሁን የሆነ ስቱዲዮ ክሬት ማድረግ ትችላላችሁ እዚህ ቪዲዮ ላይ እኔ ያልጠቀስኩላችሁ ነገር ግን አፊኒቲ ይዟቸው የመጣቸው በጣም ብዙ ፊቸሮች አሉ እነሱን በቀጣይ ቀስ በቀስ የምናያቸው ይሆናል ይሄንን ሶፍትዌር ዳውንሎድ ማድረግ የምትፈልጉ ሰዎች እዚህ ቪዲዮ ዲስክሪፕሽን ስር በመግባት የዚህ ዩቲዩብ ቻናል የቴሌግራም ሊንክ አለ እዛው ገብታችሁ ዳውንሎድ ማድረግ ትችላላችሁ ሌላኛው ደግሞ አፊኒቲ ባይ ካንቫ ብላችሁ ጉግል ላይ ሰርች ብታደርጉ የራሳቸው የአፊኒቲ ዌብሳይት አለ እዛው በመግባት ዳውንሎድ ማድረግ ትችላላችሁ ለሁሉም እስከ ወዲያኛው እስከ መጨረሻው ድረስ ነፃ ነው ማለት ነው ምንም ሰብስክሪፕሽን ከዚህ በኋላ አያስከፍሉም ማለት ነው እንዲሁም ደግሞ በተጨማሪነት ሌላ ያዘው አማራጭ ምንድነው ካንቫ ኤአይ የሚባል አንድ ላይ በውስጡ ይዟል ይሄ ግን የክፍያ ይጠይቃል ከዚህ ውጪ ሌላው ነገር በሙሉ ነፃ ነው ማለት ነው የካንቫ ኤአይን አክሰስ ለማድረግ ክፍያ ይጠይቃል ከዛ ውጪ ሁሉም ነገር ነፃ ነው ማለት ነው እኔ በጣም ወድጄዋለሁ ዩዘር ኢንተርፌሱ በጣም ደስ ይላል አይኮኖቹ በጣም ደስ ይላሉ ለመጠቀም ለአሰራር በጣም ይመቻሉ እስቲ ተጠቀሙበትና ከወደዳችሁት ኢንስቶል ካረጋችሁት በኋላ ወደነዋል ብላችሁ ኮሜንት ሴክሽን ላይ አስቀምጡልኝ አብራችሁኝ ስለነበራችሁ በጣም አመሰግናለሁ እግዚአብሔር ያክብርልኝ